ሰላም ውድ የብቁ ኔትወርክ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ደህና ናችሁ? እንደምን አላችሁ? ለጤናችሁ እንደምን ናችሁ? እኛ በጣም ደህና ነን። ስለተገናኘን እጅግ በጣም ደስ ይለናል። ወደ ዛሬው ትምህርታችን ደግሞ እናልፋለን። በዛሬው ትምህርታችን የአማርኛ ቋንቋ ፊደላት በምን አይነት መልኩ እንደሚጻፉ፣ በምን አይነት መልኩ እንደሚነበቡ፣ በምንጽፋቸውና በምናነባቸው ጊዜ ደግሞ ማድረግ ስላለብን ጥንቃቄዎች የመግቢያ ሐሳቦችን በጋራ ለመነጋገር እንሞክራለን። የአማርኛ ቋንቋ ትምህርት 34 ቤተሰቦች አሉት። በእያንዳንዱ ቤተሰብ ውስጥ ደግሞ 7 ፊደላት አሉ። እነዚህ አንድ ቤተሰብ ብለን የምንጠራው በአማርኛ ትምህርት ውስጥ እዚች ጋር እንደምንመለከተው በአንድ ረድፍ ወይ ደግሞ በአንድ መደዳ የምናገኛቸው 7ቱን ፊደላት ነው። አንድ ቤተሰብ የራሱ የሆነ መጠሪያ አለው። የመጠሪያውንም ደግሞ የሚያገኘው ከቤተሰቡ የመጀመሪያ ፊደል ነው። ለምሳሌ በአማርኛ ቋንቋ የመጀመሪያዋ ፊደል ሀ ትባላለች። ሀን ጨምሮ ወደ ጎን ያሉት 7ቱ ፊደላት የሀ ቤተሰብ ይባላሉ። የሀ ቤተሰብ የሚለውንም መጠሪያ ያገኙት ከቤተሰቡ የመጀመሪያ ፊደል ከሆነችው ከሀ ፊደል ነው። ሌሎችንም ቤተሰብ በምትመለከቱ ጊዜ የለ ቤተሰብ የሚባለው የቤተሰቡ የመጀመሪያ ፊደል ለ ስለሆነች ነው። የቀ ቤተሰብ የሚባለው የቤተሰቡ የመጀመሪያ ፊደል ቀ ስለሆነች ነው። ስለዚህ እንዳጠቃላይ የአማርኛ ቋንቋ ፊደል ስያሜያቸውን የሚያገኙት ከቤተሰባቸው የመጀመሪያ ፊደል ነው ማለት ነው። ስለዚህ በአማርኛ ቋንቋ ውስጥ ያሉ ቤተሰቦች እያንዳንዳቸው የተለያየ ድምፅና የተለያየ የአጻጻፍ ሁኔታ እንዳላቸው መመልከት ትችላላችሁ። እንግዲህ በዚህ ቻናል ላይ በተቻለ መጠን አማርኛ ቋንቋን በቀላሉ መጻፍና ማንበብ እንድትችሉ ማገዝ ስለሆነ ዓላማችን፣ እነዚህን የአማርኛ ቋንቋ ፊደላትን በምትጽፉ ጊዜ እናንተ እንደ ተማሪ በተለይም ደግሞ የቤተሰቡን የመጀመሪያ ፊደላት ምን አይነት የአጻጻፍ ሁኔታ እንዳላቸው ካያችሁ በኋላ እኛ ደግሞ ሌላ አጋዥ የሆነ ሌሎቹን የቤተሰቡን ከሁለተኛ እስከ 7ኛ ያሉ ፊደላት በምን አይነት መልኩ እንደሚጻፉ ማገዣ የሆነ ቀላል የአጻጻፍ መንገድ እንነግራችኋለን። ለምሳሌ በዚህ እንደምትመለከቱት እነዚህ የቤተሰቡ ሁለተኛ ፊደሎች ናቸው። በደንብ ልብ ብላችሁ አይታችሁ ከሆነ የጋራ የሚያደርጋቸው አንድ ልዩ ምልክት አለ። እነዚህን የየቤተሰቡን ሁለተኛ ፊደላት በምትመለከቱ ጊዜ ከጎናቸው እንደ ጉጠት ያለ ወይ ደግሞ እንደ ጭረት ያለ ልዩ ምልክት ታገኛላችሁ። ስለዚህ አንድ ፊደል ከጎኑ እንደ ጭረት ያለ ነገር ካለው ያ የቤተሰቡ ሁለተኛ ፊደል ነው። ከእናንተ የሚጠበቀው የቤተሰቡ የመጀመሪያ ፊደል ድምፁና አጻጻፉ ምን እንደሆነ ማወቅ ነው ማለት ነው። በተጨማሪ አንድ ፊደል በቀኝ በኩል ያለው እግሩ ወደ ጎን ወይ ደግሞ እግሩ እንደ ሸፋፋ የሆነ ምልክት ካለው እዚህ ጋር እንደምትመለከቱት እነዚህ አጠቃላይ የቤተሰቡ ሶስተኛ ፊደላት ናቸው። ስለዚህ እንደ ልዩ ምልክት ሁሉንም ስትመለከቱ እግራቸው ላይ እንደ ሸፋፋ የሆነ ልዩ ምልክት አላቸው። እነዚህ ደግሞ የቤተሰቡ ሶስተኛ ፊደላት ናቸው። የቤተሰቡን 5ኛ ፊደል በምንመለከትበት ጊዜ ሁሉንም በቀኝ በኩል ያለ እግራቸው በውጪ በኩል እንደ ቀለበት ያለ ነገር አለ። በቀኝ በኩል ያልነው፣ በውጪ በኩል ያልነው፣ ቀለበት ያልነው እነዚህን ቃላት ዝም ብለን አይደለም የተጠቀምነው። ምናልባት ሌሎች ፊደላት ቀለበት ያላቸው ሊሆኑ ይችላሉ። አንዳንዶቹ የግራ እግራቸው ላይ፣ አንዳንዶቹ ደግሞ አናታቸው ላይ ቀለበቱ ሊሆን ይችላል። የ5ኛ ቤተሰብ መለያ ግን ቀለበቱ የሚገኘው በቀኝ እግሩ በውጪ በኩል እንደሆነ ልብ ልትሉ ያስፈልጋል። ከዛ በተጨማሪ ለሁሉም ቤተሰብ አይሰራም እንጂ አንዳንድ ጊዜ ቤተሰቡ በእግር የሚገለጽ ወይ ደግሞ ባለ 2 ወይ ደግሞ ባለ 3 እግር ፊደል ከሆነ ሁል ጊዜ የግራ በኩል እግር አጥሮ የቀኝ በኩል እግር ከረዘመ ያ ፊደል የቤተሰቡ 4ኛ ፊደል ሲሆን፣ በተቃራኒው ደግሞ የግራ በኩሉ እግር ረዝሞ የቀኝ በኩል እግር ካጠረ ደግሞ ያ የቤተሰቡ 7ኛ ፊደል ነው ማለት ነው። ለምሳሌ የበ ቤተሰብን በምንመለከትበት ጊዜ የቤተሰቡን 4ኛ ፊደል ባ የምትባለውን ፊደል በምንመለከትበት ጊዜ እንደምትመለከቱት
የግራ በኩል እግሩ አጥሮ የቀኝ በኩሉ ሲረዝም፣ ሰባተኛ ቤተሰቡ ደግሞ የግራ በኩል እግር ረዝሞ የቀኝ በኩል እግር ያጥራል። ስለዚህ በዚህ መልኩ በተመሳሳይ የቨ ቤተሰብንም የሸ ቤተሰብንም የሰ ቤተሰብንም እንደዚህ አንድ እግራቸው አጥሮ ሌላኛው እግራቸው ሲረዝም ትመለከታላችሁ ማለት ነው። ሌላው እንደ መግቢያ ማየት ያለብን አንድ አስፈላጊ ነጥብ የአማርኛ ቤተሰቦችን ስታነቡ ወይ ደግሞ ድምፃቸውን ስትጠሩ የምታገኙትና ምናልባት እንደ ጀማሪ ተማሪ ግር የሚልባችሁ ነገር ካሉት 34 ቤተሰቦች መካከል 3ቱ ቤተሰቦች የሀ ቤተሰብ፣ 2ቱ ቤተሰቦች የሰ ቤተሰብ፣ 2ቱ ቤተሰቦች የአ ቤተሰብና 2 ቤተሰቦች ደግሞ የጸ ቤተሰብ እንደሆኑ ትመለከታላችሁ። ለምሳሌ አማርኛ ቋንቋ ፊደላት ውስጥ ከሚገኙት ከ34ቱ ቤተሰቦች መካከል እችኛዋና እችኛዋ የሀ ቤተሰቦች ተብሎ ይጠራሉ። ሁሉንም እንደምትመለከቱት ድምፃቸው ተመሳሳይ ነው። አጻጻፋቸው ግን እንደምትመለከቱት በጣም የተለያየ ነው። በተመሳሳይ ሁኔታ 2 የሰ ቤተሰብ ሲገኝ 2 የአ ቤተሰብና 2 የጸ ቤተሰብ ይገኛል። ይህንን ከዚህ በኋላ በሚኖሩት የትምህርት ጊዜያችን በደንብ በሰፊው የምንመለከት ሲሆን የጋራ ስማቸው ሞክሼ ፊደላት ተብለው ይጠራሉ። አንዳንድ መጽሐፍት ላይ እንደ ቤተሰቡ 8ኛ ፊደል የምንመለከታቸው፣ አንዳንድ ትምህርቶች ላይ ደግሞ ለብቻቸው ተለይተው ከስር በኩል የሚቀመጡ ወደ 29 አካባቢ የሚደርሱ ልዩ የሆኑ ሌሎች ፊደላት ይገኛሉ። እነዚህ ፊደላት የጋራ ስማቸው ውስብስብ ፊደላት በመባል የሚጠራ ሲሆን እነዚህ ውስብስብ ፊደላት በእያንዳንዱ ባሉት በ34ቱ የአማርኛ ቋንቋ ፊደል ቤተሰቦች መካከል 5ቱ ውስብስብ ፊደላት የሌላቸው ሲሆን ሌሎቹ 29 ቤተሰቦች ግን የራሳቸው የሆነ ውስብስብ ፊደል አለው። ይህንን ትምህርት ከዚህ በኋላ ባለው ጊዜ ራሱን የቻለ ሰፋ ያለ ወይ ደግሞ ሀሳቡን በደንብ ሊዳስስ የሚችል ቪዲዮ የምናዘጋጅላችሁ ሲሆን እነዚህ ውስብስብ ፊደላት ተብለው የሚጠሩት የቤተሰባቸውን 2ኛ ፊደልና አ የምትባለዋን አናባቢ ድምፅ አንድ ላይ በማገናኘት የምንጠራቸው ነው። ለምሳሌ የለ ቤተሰብ 2ኛ ፊደል ሉ የሚባል ሲሆን ሉ የምትባለዋን ፊደል አ ከሚባለው ፊደል ጋር ደርበን ስናነብ ሉዋ የሚል ድምፅ ይሰጠናል ማለት ነው። ስለዚህ እነዚህ ውስብስብ ፊደላት ይባላሉ። በምን አይነት መልኩ እንደምንጽፋቸው እንደምናነባቸውን አጠቃቀማቸውን ከነዚህ ፊደላት ጋርም ተገናኝቶ ያሉ ቃል ምስረታዎችን ከዚህ በኋላ ባለ ትምህርት ላይ በደንብ የምንዳስስላችሁ ይሆናል። ሌላው አስፈላጊው ነጥብ የአማርኛ ቋንቋ ፊደላትን አጠራር በተመለከተ እያንዳንዱ የአማርኛ ቋንቋ ፊደል የራሱ የሆነ አጠራር አለው። እነዚህ አጠራሮችን በተመለከተ መጠንቀቅ ያለባችሁ ነገር ብዙዎቻችን የክፍለ ሀገር አካባቢ ተወላጆች እንደመሆናችን ወይ ደግሞ አማርኛን የመጀመሪያ ቋንቋ ትምህርታችን ካለመሆኑ ጋር በተገናኘና በተጨማሪም ደግሞ እነዚህ ፊደላት ድምፃቸው በጣም ተቀራራቢ ከመሆኑ ጋር የተነሳ ከዚህ በፊት በነበሩን የማስተማር ልምዶች እንደተረዳ ነው አንዳንድ ተማሪዎች የቤተሰቡን 1ኛ ፊደል ለመጥራት የቤተሰቡን 4ኛ ፊደላት ሲጠሩ፣ የቤተሰቡን 6ኛ ፊደል ለመጥራት የቤተሰቡን 3ኛ ፊደል ሲጠሩ፣ እንዲሁም ደግሞ የቤተሰቡን 5ኛ ፊደል ለመጥራት የቤተሰቡን 1ኛ ፊደል ሲጠሩ እንደዚህ ያሉ የተለያዩ ልክ ያልሆኑ ነገሮችን ተመልክተናል። ስለዚህ ለምሳሌ የለ ቤተሰብ 1ኛ ፊደል ለ ነው። አንዳንድ ተማሪዎች ግን የለ ቤተሰብን 1ኛ ፊደል ወይ ለ የምትባለውን ፊደል ላ ብለው ነው የሚጠሩት። ስለዚህ ይሄ የሚስተካከል ነገር ነው፣ የሚታረም ነገር ነው። በንግግር ብዛት ወይ ደግሞ በልምምድ ብዛት የሚሻሻል ነገር ነው። እነዚህ ነገሮች ለምን እንደሚፈጠሩ ቅድም ነግረናቸዋል። ስለዚህ ይህንንም በልምምድ ብዛት በሙከራ ብዛት የተለያዩ መልመጃዎችን በመስራት ብዛት አብረን በምንቀጥልባቸው ጊዜያቶች በደንብ የምናሻሽል ይመስለናል። እነዚህ የአማርኛ ቋንቋ ፊደላትም አጠቃላይ በምን አይነት መልኩ እንደሚጠሩ አንድ ቪዲዮ አዘጋጅተን እንለቅላችኋለን። ስለዚህ ከኛ ተከትላችሁ እነዚህን ፊደላት በሚጠሩበት በትክክለኛ አጠራራቸው ለመጥራት ትሞክራላችሁ ማለት ነው። ለዚህ ቪዲዮ የመጨረሻ ሀሳብ የምናደርገው
አንድ የጥንቃቄ ሐሳብ ነው። እንግዲህ የአማርኛ ቋንቋ ፊደላት 34 ቤተሰቦች ካሉት በእያንዳንዱ ቤተሰብ ውስጥ ደግሞ 77 ፊደል ካለው ተጨማሪ ደግሞ ወደ 29 አካባቢ የሚሆኑ ውስብስብ ፊደላት ካሉ አጠቃላይ የአማርኛ ፊደል በቁጥር ከ267 በላይ ነው። ስለዚህ እነዚህ 267ቱንም ፊደላት ለመለየት የተለያዩ መለያ ምልክቶች አሉ። ስለዚህ አማርኛ ቋንቋ ፊደላት በቁጥር ትንሽ በርከት ያሉ እንደመሆናቸው አንዱን ፊደል ከአንዱ ፊደል ለመለየት ያለው ምልክት እጅግ በጣም ትንሽ ስለሆነ ፊደላቱን በምትጽፉ ጊዜ እጅግ በጣም ጥንቃቄ እንድታደርጉ፣ አንዱን ፊደል እጽፋለሁ ብላችሁ ሌላ ፊደል እንዳትጽፉ ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። ስለዚህ አማርኛ ቋንቋ ፊደላት ላይ ያሉት የሚጣመሙ ነገሮች፣ እግራቸው የሚያጥረው ነገር፣ ወደ ላይ መቆልመም ካለበት የሚቆለመመው ነገር፣ ወይ ደግሞ ወደ ጎን ዘንበል ማለት ካለበት ዘንበል የሚለው ነገር ዝም ብሎ ያለ ምክንያት የተደረገ አይደለም። ፊደላቱ እንደተጻፉ እዛው ላይ እንዳያችሁት ለመጻፍ እንድትሞክሩ በዚህ አጋጣሚ አደራ ልንላችሁ እንፈልጋለን። ውድ ቤተሰቦቻችን ስለነበራችሁ ጊዜ በጣም እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ለወዳጆቻችሁ ሼር በማድረግ ላይክ እና ኮሜንት በማድረግ አጋርነታችሁን እንድታሳዩን በፍቅር እንጠይቃችኋለን። በሌላ አዲስ ቪዲዮ እንገናኛለን። እስከዛ ቸር ቆዩ። እናመሰግናለን።